ጠግቦሙን እሱ ብቻ አይደለም እኔ ልጄን የመጠበቅ መብት አለኝ። ምክንያቱም ልጅሽን ስትፈልጊ ለምን ከቂጧ ላይ ፓምፐርስ ወይንም ጨርቅ አታስሪላት? ለምን ልጅሽን አሁንም እዚህ ላይ ጨርቅ አስረሽ ጡጦ አስጫት? አደፍርስ በቃ ከዚህ በኋላ አደፍርስ ወላተች ሴት እዛች ታችኛው መንደር አደፍርሳ የአይሴ ማሊቀ መንበር አይሴ ማይድሮ የደርግ ጊዜ ማለት ነው። የአይሴ ማሊቀ መንበር ነጭ ቅማልን ታቋታላችሁ። ነጭ ቅማልን ተማምና አደፍርሴ ነጭ ቅማልና አንድ ደግሞ እዚህ ሀገር መዥገር አለች። መዥገር 40 ዓመት ተቀምጣ ቋንቋ እንጂ ህግ ማታቅ ከዛ እሷን ተማምና ቋንቋ መተርጎምና ህግ ማወቅ በጣም ይለያል። እስቲ ስም ጥሪ ጂጂ ካልተመቻት ካልቻለች ወይም ደግሞ ትምህርት አለብኝ እንደዚህ ካለች እኔ 100% ይይዛለሁ። ኦሬዲ ልጆቹ እኔ ጋር ነው ያሉት። ይሄ ነው ተያዝ አላለም ምናምን አላለም። ቅድሚያ ለሱ ዲፕሎማሲ መንገድ ነው ሄደ። ቅድሚያ ሪስፔክት፣ ቅድሚያ ለሴት ሌዲስ ፈርስት እሱን እንዲሰጥን ያደረግ ነው። ዲፕሎማሲ ጨዋታ እንዲጫወት ያደረግነው እዛ ጋር ሪፕሌስ ምድረ ቆረቆንዳ መብትን ለመጠቀም ጠበቃ ያስፈልግ። እናትዬ እኮ አጠግቦሙን እሱ ብቻ አይደለም እኔ ልጄን የመጠበቅ መብት አለኝ። ምክንያቱም ልጅሽን ስትፈልጊ ለምን ከቂጧ ላይ ፓምፐርስ ወይንም ጨርቅ አታስሪላት? ለምን ልጅሽን አሁንም እዚህ ላይ ጨርቅ አስረሽ ጡጦ አስጫት? who cares about that? እሱ ደግሞ ልጆቹን የመጠበቅ መብት አለው። ልጆቹ ካንቺ አይነት መርዝ ቤተሰብ መቅረብ የለባትም። ልጅሽ የጻፈችልሽ ደብዳቤ አለ። ልጅሽ የጻፈችው ደብዳቤ ካሁን በፊት ኮሚኒቲ ላይ ማስረጃ ያቀርብልሻል። በነገራችን ላይ ኮሚኒቲያችሁ ላይ የለጠፋችሁት እኛ ስክሪንሾት ያደርጋል። እሺ የት ነበር እንዴት ነበር ያደረኩት? ካሁን በፊት የላከችልሽ ማስረጃ ነው። በነገራችን ላይ አታውቂም አይደል? አታውቁም እኮ የተረሳ ነው እኮ የሚመስላትስ። ሚዲያ ነገር ላይ ያንዳንዱ ነገር ያደረከው አንድ ሰው ክስ ባነሳ ሰዓት ያ ነው ማስረጃ የሚሆንብህ። ዛሴት እኔን ትልቅ ሀብት ለመዝረፍ ይሄን ቴሌፎን ነው መዝረፍ ያለበት። ሌላ ትልቅ ሀብት ቢዘርፈኝ ምንም አልጎዳም። እዚህ ላይ ያለ ማስረጃ አሁን እንዳለ እዚህ ላይ ያለውን ሁላ ወደ አንድ ቴሌፎን ማስተላለፍ አለብኝ። ለምን የቴሌፎን እያረጀ ስለሆነ ማለት ነው። እስቲ እዚህ ላይ ነው ይሄ ደብዳቤዋ ምን ያህል ማስረጃ እንደሆነ ማለት ነው። ማስረጃ እንደሆነ አመጣላችኋለሁ። አይ ጊቭ ዩ ያ ቆይ ልጇ ራሱ መስክራለች ቫይረስ እንደሆነች ለቤተሰብ እንደማታስፈልግ ራሷ ልጇ የጻፈችው ከዛሬ ስንት ዓመት በፊት ይሄ ሁላ ማስረጃ እኔ ልጄን የመጠበቅ መብት አለኝ። ልጅሽን ለምን ቂጧን በአዲስ አትገርዣትም? ከፈለግሽ who cares about that? ከፈለግሽ መብትሽ ነው። ግን እሱ ደግሞ ልጆቹ ጋር እንዳትደርሽ የማድረግ መብት አለው። እንቁላን ተጋርተሽ ነበር እንዴ? እንቁላን ተጋርተሽ ነበር? አቅፈሽ ነበር? ምን አርገሽ ነበር? who are you the first of all ይላል አበበ ተካ። ቆይ ያን ደብዳቤ እንደው ለሆነ ሰው ልላክለት ለምን አሁን ከሚጽፈው ጋር አያይዞ መለጠፍ አለበት። እሷ ስታወራ አስታወሰችኝ፣ ተንኮሏን አስታወስከኝ። ጎበዝ ነኝ እኮ። አሁን ሳረሳው ልለጥፍላት። እሺ አሁን ቆይ ሺት ይሄ ሁላ
ማስረጃ ነው ታውቃላችሁ አያችሁ እንዴ እስታውን ያሳለፍኩትን ደግሞ አስቡት ስንት አለ መሰላችሁ 12117 ስክሪንሻት ብቻ ማስረጃ አለ ቪዲዮ 1000 ከምናምን ቪዲዮ እዚህ ላይ አለ ደነዘዘ ነው የምላችሁ ቴሌፎኔ ደነዘዘ እሺ ይሄ ፎቶ ምናምን ተውት እሺ ጂጂ ታብጃት አለሽ እንጂ እኔ እናቴ ትሙት አይኛለሽ ለምን እውነት ስላለው ሁሉ ያንዳንድሽ ነገር ስለማውቅ ለዛ ነው ከፋኒ ጋር በርግጠኝነት ከጎኑ መቆሙ ማለት ነው ይሄ ካንቺ ጋር ስለተጣላው ይሄ በእል ምናምን አብሬ ያጋፈርኩ አይደለም ድል የሚወጣበትን ነገር ነው እኔ ከጎኑ ያለሁት ድል የሚወጣበትን ነገር እስቲ ቆይ ቪዲዮ እንዳውም ለሆነ ሰው ሼር አድርጓለሁ እሺ ለሆነ ሰው ሼር ላድርገው ቆይ ያስፈልጋል ላይ እንደዚህ ደም ስራችን ግትርትር ብሎ ደም ስሬ እንደዚህ ግትርትር ብሎ አያችኛል ደም ስሬ ተከታትሮ እኔ በሚሄድበት ሄዳለሁ ምናምን ነገር እንኳን ደስ አላችሁ that's me ከዚህ በኋላ መነገጃው ይናፍቋቸዋል አታያቸውም ከዚህ በኋላ እኔ ብቻ ነኝ ማች መነገጃ ነው የማን አይ ፕሮሚስ ዩ ላስት ይር ትዝ ይላችኋል ምን ፕሮሚስ እንደገባውላችሁ that's me የማንም መነገጃ የማንም ቤት ድሮ ይሰሩባት ሁለቱም ድሮ ሰርተው ልጆች ሚዲያ ላይ ዓለም አይቅረቡ ማለት እኮ ሁለቱም መብት አላቸው ይሄ እኮ ቅራኔ የሌለው አካል ስላልነበረ ነው እኮ የሚቀርቡት የነበረው አይደል ይሄ እኮ በጣም ቀላሉ ነገር ነው እኮ ሚዲያ ላይ ይቅረቡ ማለት ለምን ልጆች ስለሆኑ ባቻላ አናቻለ that's me I say no ለጀርመን no no አይቻልም no me social media because I am 46 you not እንዳትመጪ ሶሻል ሚዲያ ላይ አንቺ እንዳትመጪ እኔ ነኝ ያንን ያልኩት ክውታ ለሁለቱም ብሬኪንግ ኒውስ ነው የተሰጣቸው ብሬኪንግ ኒውስ that's me ሰለቸኝ ጋይስ ብዛቱ ፎቴጌታይቱ አደፍርስ no more ሶሻል ሚዲያ በልጆች መሸቀል አይቻልም ጥን ያሉት ምክንያቱም አልጠበቁም ሁለቱም አልጠበቁት ሴትዮዋ ወጣችና ስሚ ሁለቱም አልጠበቁትም ትላለች እሷ ፍርድ ቤት ሳገባ ሳምሪም ሳታውቅ ፋኒም ሳያውቅ አስፈረደች ጂጂ ገባችሁ ሁለቱም አልጠበቁም ፋኒም ሳምሪም አልጠበቁም ልጆቹ ሚዲያ ላይ እንዳይሆን ይሄ የጂጂ ኪያ ክስ ነው she say ኢትዮጵያ ቀበሌ ያለችው ሴትዮ ማለት ነው ሴትዮዋ ናት ሴትዮዋ ወጣችና እንደዚህ አይነት ኢንፎርሜሽን ስለደረሰ እንደዚህ አይነት ኢንፎርሜሽን ሰዎች ደም ስራቸው ተገታትሮ ምናምን ነገር ደም ስራቸው ግትርትር ብሎ አንዳንድ ሰዎች ደም ስራቸው ተገታትሮ ድሮ 20 ደቂቃ 30 ደቂቃ ምናምን ነበረ ጡጡጡጡጡጡጡጡጡጡጡ ቤሬር የሚሉት እነ እሸቴ እነ ወንድም እሸት እነ 30 ደቂቃ ዩቲዩብ ላይ እንኮ 10 ደቂቃ ቪዲዮ ብትሰሪ የ30 ደቂቃ ቪዲዮ ብትሰሪ እንደውም ቪዲዮሽ እያጠረ በመጣ ቁጥር ከ10 ደቂቃ ብቻ በላይ ይሁን ሞኔታይዝ እንደፈለግሽ እንድታረጊ እንጂ ኡፋይ አቦታውኛ አንድ ጊዜ
ቪዲዮ እያጠረ በመጣ ቁጥር ነው ክፍያሽ እንደውም አሪፍ ያ ቃቦ ያንን ያምና ገመችሳ ስታወራ ነገር ስላስታወሰች ለሆነ ሰው ልላክ ለሆነ ጠበቃ ልላክ እና ወንድምሽት ነገፈርሳ እና አደፍርስ በቃ አደፍርስ ግንባሯ ላይ እንደዚህ አረንጓዴ አሁንማ ስማኝ አደፍርስ እነ ጎርፊትን ተማምና አደፍርስ እነ ጎርፊትን እነ ጎርፌ በዚህ በጎርፍ በኩል የመጡትን ሰዎች ተማምና አደፍርስ ተይ አንቺ አደፍርስ አንቺ አሰለፈች ተይ ስንል ተይ አሰለፈች ረጋ በይ ተይ አሰለፈች። ይሄ የአይሴማን ተማምነሽ የአይሴማ ሊቀመንበር የአይሴማ አሮጊቶችን ተማምነሽ አንቺ አሰለፈች። ይሄ አይሴማ አይደለም። በደርግ ጊዜ ጋይስ አሸነፈች አይደል? እሷ እንደምትለው አሸነፈች አይደል? ድሉ የሷ ነው አይደል? አሸነፈች አይደል? ምን አንጨረጨራት? እሺ እንስማማ በሷ እንኳን እሺ ቀረ የአይሴማ ሊቀ የሆነ ነገር ስታወሪው ነገር ስላስታወስኩኝ ሳምሪ ራሱ ለፋሚሊ የሚበጅ ማንነት የለሽምና ቫይረስ ፉል ኦፍ ዘ ቫይረስ ብላ የጻፈችላትን ለሆነ ጠበቃ ልልክ ነው ስላስታወስኩት እኔ የሆነ ነገር እንዲህ ሲሆን ምናምን ነው። ቆይ ለምን የሆነ ይሄ ማለት የመጨረሻ የአሁኑን እዚህ ለምን ናገራለሁ? ቀበንበር ሆነሽ ቁጭ ብለሽ ቡና እየጠጣሽ አያሰለፈች አያደፍርስ እነ ነጭ ቅማኔን ተማምነሽ አያደፍርስ ትልቁ ጎርፍ መጥቶ ይዞሽ ሄደ አያደፍርሴ ተይ እንዲሁ ጂጂ ካሸነፍኩሽ አለወትሮሽ እኔ ጋር ገብተሽ ገዝት ለማውራት ከትላንት ወዲያ ጀምረሽ አበባ ትልኪያለሽ አበባ እኔ እሷ ቤት ልገባ ስትይ ነበር። ከ10 የበለጠ አበባ እንኳ እየላክሽ ነበር እንዲሁ የቀበሌ ኮሚቴ ያዋጣ ነበር። አደፍርሰሽ ሁሉን ነገር ድፍርስርስ አድርገሽ አደፍርስ በቃ ከዚህ በኋላ አደፍርስ በላት ያችን ሴትዮ እዛች ታችኛው መንደር አደፍርሳ የአይሴማ ሊቀመንበር አይሴማ የድሮ የደርግ ጊዜ ማለት ነው። የአይሴማ ሊቀመንበር ነጭ ቅማልን ታቋታላችሁ። ነጭ ቅማልን ተማምና አደፍርሴ ነጭ ቅማልና አንድ ደግሞ እዚህ ሀገር መዥገር አለች። መዥገር 40 ዓመት ተቀምጣ ቋንቋ እንጂ ህግ ማታቅ ከዛ እሷን ተማምና ቋንቋ መተርጎምና ህግ ማወቅ በጣም ይለያል። እስቲ ስም ጥሪ ጂጂ፣ እስቲ ስም ጥሪ፣ እስቲ በላይ ስም ጥሪ እስቲ። በነገራችን ላይ እየሰማችሁ እሺ፣ እቺን ቦታ ስሟት። ቪዲዮውን ከፈለጋችሁ ደቂቃውን ቆርጬ ልክላችኋል። እሺ አደፍርሴ ገደል ገባች እኮ ገደል ገባች። አገኘሁት። አሁን ሴቭ አደረኩት ለሚመለከተው አካል እንደገና ልክ ያለው ማጠናከሪያ አያችሁ ዩት ሳምሪ መቼ ነው መሰለች የለጠፋችሁ 2020 ላይ እኔ ጋር አለኩ ዩት 2020 ላይ ምን ብላ ጻፈችላት መሰላችሁ? ስቶፕ ላይን you pay nothing for me, you are dependent on the old man, the big liar, every sin. We live our life, not fake life. God bless us with everything we have now. I told you to get out of my life because of your hand is full of negative virus. Sorry, don't need kind of mind for my new lovely family ብላ ለጥፋላታለች። ከዛ የሆስፒታል ከፍዬላታለሁ ምናምን በኔ ኢንሹራንስ ነው የወለደችው ስትላት ማለት ነው። ከዛን ስንት እንደከፈለች
20 ዩሮ እንደከፈለች ከዛን ቨርትራግ ዙር ኑትዙግ ምናምን ፋሚሊ ዝሚኒቲ ዘጢጢ የሚባል ነጋ ሳምራዊት ሙሉጌታ ምን ያህል ለቤተሰብሽ ለልጆችሽ ቫይረስ እንደሆነች ራስሽ የጻፍሽው ነው። ራሳችሁ ፋኒ ሳምሬ የሚለው ከመቼ ጀምሮ ልጁን አይምሮን ዳሜጅ እንደምታረገው ይሄን ለማን ነው የምትልከው? ለማን እየላኩ ነው? ጂጂ አታቀሻ እንደዛ ታረጋለ። ያንቺ ገነኗ ዘገነነሻ ዘገነነሽ ይዘገነናል። እንኳን አስታወሽ ዛሴት አሁን ሄዱ ጋይስ። አሁን ጂጂ የምትለውና እኔ የምለው የቱ እንደሚከናወን እንደገና እናየዋለን። የሷ ፍርድ ላይ ደግሞ ክሱ ኦልሬዲ ተመስሏል። ፍርዱ ላይ እሺ እከሳለሁ እያለች ነው። እንዲህ ነው ብትል አደፍርሴ ማንም ይሰማት አጣች። አደፍርስ ዛሬ 13 ደቂቃ ሰርታ እንዲህ ነው ብዬ እንደዛ ነው ብዬ ወደዚህ መጥቼ አደፍርሴ እስከሚጠራ በወንፊት ድረስ አሁንም ካደፈረስሽ እኔ የለሁበትም። አሁንም አደፍርሰሽ ለሚቀጥለው የምታደፈርሽ ከሆነ ጥሩ አይደለም እና አደፍርስ እንዳየነው ከሆነ አደፍርሴ የአዋሽን ወንዝ አደፍርስ የአዋሽን ወንዝ ገባር ወንዞች ምን ነበሩ? ገባር ወንዞች ወደ አባይ የሚገብሩ ገባር ወንዞች ማን ናቸው? አዋሽ ጠፋብኝ። አዋሽ ምንድን ነበር? ሌላ ገባር ወንዞች ጣና፣ ሌላስ? ሌላ ጣናና አዋሽ፣ ሌላስ? እነዚህ ሙጃዎች የቤታቸውን ጣጣ በሙሉ ይዘው ሄደው ለግብፅ የሚሰጡ ተከዜ 3-4ኛ ክፍል ትምህርት ቤት አባታችሁ ከ40 ዓመት በኋላ ማነው የሚያስታውሰው? መልሱት። አዋሽ ማለት እንግዲህ በወንዝ ስም እንኳን እነዚህ ሰዎች አንጠራቸው። ኦሞ፣ አዋሽ፣ ተከዜ፣ ጣና፣ ሌላስ? ሪሃና፣ ቆቃ የት አባታቸው? ቆቃ ተግበስብሰው አባይ ሄዱ። ወደ አባይ ሄዱ። ወደ አባይ ተይማክሽ ሄደን ሳቂ ነው። ከዛ ተግበስብሰው ሲሄዱ ጀግናው የኢትዮጵያ ሕዝብ የት አባታችሁ ግድብ፣ የት አባታችሁ ነው የምትሄዱት ግድብ? እሳቸው ናቸው ገደቧቸው። ወዴት አባታችሁ የሀገር ሀብት የሆነ አባይን የሆነ ይዛችሁ ወዴት አባታችሁ ነው የምትሄዱት? ወዴት? እንዴት አባይ ከእናቱ ሀገር ይለያያል? የት አባታችሁ? እኛ የኢትዮጵያ ህዝቦች የኢትዮጵያ ህዝብ ስንፈቅድ ብቻ ነው ለግብፅ ውሃ የምንሰጣት። እኛ ስንፈቅድ አያደፍርስ። የኢትዮጵያ ህዝብና የኢትዮጵያ ህዝብ ሲፈቅድ ብቻ ነው፣ ስንስማማ ብቻ ነው፣ ለጋራ ጥቅም ብቻ ነው አባይዋን ለግብፅ የምንሰጠው። የታባሽ አደፍርስ፣ የታባሽ አደፍርስ። ትመለሻለሽ አትመለሽም? ስንት መከራ የታየበት ነው፣ ስንት ጣጣ። ማንን ተማመሽ ነው? ሱዳንን፣ ሊቢያን፣ ሶማሌን ተማምነሽ ፉናሽ። እሺ ብለን ብንለቅሽ ያዙኝ ልቀቁኝ አልሽ። ስንለቅሽ ያዙኝ፣ ስንይዝሽ ልቀቁኝ። አሁን ምን ያዋጥሽ? አደፍርስዬ አደፈራረስሽና እድሜ ልክሽን መወጣ ውስጥ ገባሽ። አደፍርስ። ከአሁን በኋላ የሚያዋጣው የኢትዮጵያን ሕዝብ ማክበር ብቻ ነው እና የኢትዮጵያን መንግስት። ግብፅ ሱዳንን ተማምነሽ፣ ግብፅን ተማምነሽ አደፍርሴ። ይሄ ሁላ የአባይ የሚያስብለው የቆቃ፣ የጣና፣ የተከዜ፣ የኦሞ፣ የአዋሽ ህዝብ፣ የአዋሽ ወንዝ
እየገበሩ ነው። አፈሩን፣ ወርቁን፣ ማዕድኑን ቀላቅለሽ ወዴት ልትሄጂ ነው? ጂጂ ኑሮ እንደዚህ ነው ድብልቅልቅ ያወጣብሽ። ኑሮሽ እንደዚህ ነው ድብልቅልቅ ያወጣው። የፋኒን በወያኔ በትግራይ ትመስለዋለች። ትግራይ እንኳን መካሪም ቢብላ እንደዛ ጉድ ሰራች፣ እንትና እንደዚህ ሆነች። አሁን ደግሞ አባይና ምናምን አለች። ነፋውባት እጅግ ግማታም ቱና ላይ ማለት ነው። ያው ሌላ የምናወራበት ነገር ስለሌለ ቀደዳዋን እንስማት። ጂጂን 1 ወር ነው ማጨልላት። እንደገና ልጇን ድዳም አርግቼ ነው ማስቀራት። ኦሬዲ ድዳም ናት። የበለጠ እንጂ ወጣ ነው ማረጋት ታላችሁ። የውለት ያ ከመሽ ስንለቅሽ ቆንጆ የሚስማት ሁላ አለ ጋይስ። ስንለቅሽ ያዙኝ፣ ስንይዝሽ ልቀቁኝ። ዛሬ ደም ስር ግትርትር ብሎ አልገደብም ብትይ ገድበንሻል። አደፍርስ ፋኒ መጣ።